ድንግል ነሽ አይደሉም? ግን ጸጉር ያለው መላጣ እንዳይሆን። እሺ ጸጉር ያለው እሺ። አራርሳን እሺ፣ ማግባት የምትፈልጊ ሴት ካለሽ አንድ ቁጥር ጻፊ። እሺ አራርሳ ወይ እኮ በትንሹ እኮ ስንት ቀን መጣው። አንተ ጠማማ ድል ነው ያለኝ። ለዛ ነው መሰለኝ። አይ ዛሬ እስቲ እንሞክራለን። ያጋባኝ ነገር በርታ። ያንተ ሁሉም ነገር ያንተ ቤት ያንተ መኪና የኔ ነው የኔ ንብረት ያንተ አይደለም ያለች ነገር ስላልተብራራልኝ ነው። ስትፋጭ ከሱ ወይ መኪናው ወይ ቤቱ ልፋታ አይደለም አማገባው። ለመፋታት አላገባም እኔ። ከገባክ አትወጣም። አንድ ማወቅ ያለብህ ነገር ካገባክ መቼም ነው አልፈታክም በተአምር። ከገባክ አትወጣም። ይህንን አምነህበት ነው። ከተጋቡ በኋላ ፍቺ የምደግፈው ነገር አይደለም፣ አልደግፈውም። አረ እያስፈራራሽ እኮ ልጁን ነው አይደለም? እያስፈራራት ሰው አይወጣም። ተስፋ ያለው ነገር ይመስል ነበረ። ቆይ በመሀል ማስታወቂያ አለ አንዴ። ይቅርታ በጣም የዛሬውን ፕሮግራም ስፖንሰር ያደረገልን አቡሽ ጥበብና የባህል ልብስ ነው። በ0929135045 ደውላችሁ ሽሮ ሜዳ ዳኔ የገበያ ማዕከል የሚገኙ 15% ዲስካውንት አለው። እየሄዳችሁ ዘዙ። ለገናና ለጥምቀት ፏፈሽ ማለት እንዳትረሱ። ማስታወቂያ እንዲሰራላችሁ የምትፈልጉ ሰዎች ኢንቦክስ ላይ እያዋራችሁ። እሺ አሁን ይኸውልሽ ሮሲ ግራ ያጋባኝ ይቅርታና ዋይጂ ይቅርታና በዚህ ጉዳይ እኔና እሱ እናውራበት አይመስልም? ከተስማማችሁበት ጥሩ። እሺ ደስ አንተ በመሀል ባትገባ ጥሩ ነው። ማሳመን ከቻልኩኝ ይሆናል። የማይሆን ከሆነ ችግር የለውም። እንዴ ሜዳው ሁሉ ወንድ ነው። ሲቀጥል ደግሞ አንደኛ መስፈርት እሱ ነው። ዲንሽ ላይ ምናምን ካልከኝ ዲኑ ላይ ጠንካራ የሆነ ሰው ሚስቱን በፍቅር መያዝ የሚችል ሰው መሆን አለበት እና ሌላኛው እሱ ነው። እንግዲህ ሌላ አንተ መጠየቅ የምትፈልገው ነገር ካለ ፊራውል ድሉን ልስጠክና ጠይቅ። አንተ ከመጀመር በፊት አንድ መሀል ላይ ማስታወቂያ አለን። ማስታወቂያውን ሰምተን እንቀጥላለን። ይቅርታ በጣም የስራ ጉዳይ ሆኖ። እሺ ብሬ እንዴት ነህ? ሰላም ነው? ሰላም እንዴት ነህ? አለን። ብሬ ደላሎ ይባላል። ቤት ኮንዶሚኒየም አፓርትመንት መሬት የምትፈልጉ ሰዎች ብሬ ደላሎ ማዋራት እንዳትረሱ። ውስጥ ገብታችሁ ሞር ስለሱ ኢንፎርሜሽኖች አሉ። ቪዲዮ ላይ ፖስት ያደርጋል ስለ ቤቶች፣ የሚሸጡ ቤቶች ምናምን። መሸጥ የምትፈልጉ ሰዎች፣ መግዛት የምትፈልጉ ሰዎች ብሬ ደላሎን አዋሩት፣ ፎሎ አድርጉትና ውስጥ ገብታችሁ ማየት ትችላላችሁ። ኮንዶሚኒየም አፓርትመንት፣ ቤት፣ መሬት። መኪና ትሸጣለህ እንዴ ብሬ? ሁሉንም ነው የሚሸጠው። መኪና መግዛት የምትፈልጉ ሰዎች ገብታችሁ ፎሎ አድርጉት ብሬ። ውስጥ ኢንቦክስ ላይ ማውራት እንችላላችሁ። ስልክ ቁጥሩ ባዮ ላይ ያለላችሁ። ከፈለጋችሁ ስልክ ቁጥሩ ደግሞ 0935222277 እየደወላችሁ አዲስ አበባ ላይ የፈለጋችሁትን ነገር ማግኘት ትችላላችሁ። ፎሎ አድርጉት። እሺ ቀጥይ ሮብሲ። እስከዛ ድረስ እናንተ ፎሎ አድርጉት። አንተ ጠይቃት። ያንተ ተራ ነው፣ መጠየቅ ትችላለህ። እኔ እኮ አስፈራራችኝ። እኔ ደግሞ ግራ ያጋባኝ ነገር ያንተ ሁሉም ነገር ያንተ ቤት ያንተ መኪና የኔ ነው የኔ ንብረት ያንተ አይደለም ያለች ነገር ስላልተብራራልኝ ነው። እኔም እሱ ነገር ነው ግራ ገብቶኝ እኔ እና እሱ እንስማማበት ስትለኝ ያው ወጣሁኝ። ራሴን ገለልተኛ አድርጌ እያየኋችሁ ነው። እንግዲህ ሌላ የሚጠይቀው ነገር ካለ እኮ እዚህ ጋር ስልመጣ ይህ ሚዲያ ትልቅ ሚዲያ ነው። ብዙ ሰዎች በሺዎች የሚከታተሉት ሚዲያ ነው እና ዋስትና የተጠበቀ ሚዲያ ነው። እንደዚህ አይነት ነገር ልትቀበል ትችላለህ ማለት ከአንድ ወገን ብቻ ቆመ፣ ይሄ ትክክል አይደለም። እኔም አልደግፈውም። ምናልባት አንተ ከተስማማህበት ነው እኮ ከሮብሲ ጋር የምትገናኙት እንጂ እንደዚህ አይነት ነገር ሊሆን ይችላል። የኔ እሷ ነው። ትንሽ ቆይታ በዚህ ከቀጠለች ያለኝን ሀሳብ ተቀበለች ቻው ነው የምትልህ። ቻው ቼልሲ ነው የምትልህ። በቃ እና ይሄ ነገር ይሄ በጣም ያስፈራል። እንደ ሀገር ወይጂ ምንድን ነው አልፈለግክም እሱ እንዲያገባኝ ወይስ እንዴት ነው? አረ ኖ እኔ እንትን አልኩ አላልኩ እኮ ልጁ በቃ እኮ ደንብሯል እኮ ካልፈለገ ይቀራል። ፊራ ሌላ ጥያቄ ካለ መጠየቅ ትችላለህ።
ይህንን ነገር በጠረጴዛው ቦታ በጠረጴዛ በኩል እንድናወራበት እናወራለን እያለች ነው። ስለምፈልግ ነው። ሌላ ሀሳብ ማሳመኛ ካለ ምክንያቶች ጠይቃት። ስላሉ ሌላ ያልተዋጠልህ ነገር ካለ አዋራት። ምን የተዋጠልኝ ነገር አለ? ግራ ገባች። ሙሉ ለሙሉ በቃ እንትን ብልሃል ማለት ነው። አይ ለእሷ ሲጀመር ኦኬ፣ እሺ፣ እሱን እንተውና እሱን አንተ በምትፈልገው ትልቅ አካውንት በቃ እሱን እንተው ብላለች። መንገድም መሄድ ይቻላል፣ ችግር የለም። ሌላ መስፈርት ጥያቄ ካለ ጠይቅ። አንደኛ እኔ ማጋባት ሴት አንደኛ ሶሻል ሚዲያ አትጠቀምም። ይህን ሚዲያ ቲክቶክ ቤት ሁሉንም ሶሻል ሚዲያዎች ትዘጊያለሽ። በዚህ ትስማሚያለሽ? እኔ አንቺ ያልሽ ይሄ አሪፍ ነው። ልክ ብለሃል። እና ግዴታ ነው ዲኑ ላይ ጠበቅ ያለ ሰው አግብቼ በዛ ላይ ባለሀብት ነው። ስለዚህ ሚዲያ ላይ ምን እሰራለሁ? ቆንጆ ሚስት ካለ ደግሞ ቲክቶክ ፖስት ስታደርግ ብዙ ሰው ይመኝብሃል። ለዛ ነው። እውነትህን ነው። እኔ እሱን ነገር ደግፋለሁ። ቆንጆ ሚስት ጂም ትሰራለች መሰለኝ ጂም ትሰራለች መሰለኝ አይደል? አዎ አይ ጂም ሰርቼ አላውቅም። ተፈጥሯዊ የሆነ ነገሮች አሏት ልጅቷ፣ ደስ የሚሉ ነገሮች እና ነገሮች ስትፖስት ብዙ ሰዎች ብዙ ወንዶች እንግዲህ ወንዶች ነን ገብተዋል አይደለ? ስለዚ እውነትን ነው። ቲክቶክ አቁሚ ማለት ልክ ነህ። ሌላ ሁለተኛ እንድታቆም የምትፈልገው ነገር ካለ መናገር ትችላለህ። ያው ሁለተኛ ማወቅ የፈለገው ነገር ያው ትዳሩ እንዴት ነው? ዘላቂነት ያለው ነው ወይስ ፓኬጅ እንዳይሆንብን ብዬ ነው። ትዳር ብሎ ዘላቂነት የሌለው አለ እንዴ? ነገርኩህ እኮ ከገባ ካትወጣም። አንቺ ኮንትራት አድርግሽ እኮ ራስ ወዳጆች እኔ ያልሽ እኮ በጣም ያስፈራራሽ ይቅርታ ዋይጂ በቃ አይ ይቅርብኝ። እኔ የሚሆን መስሎኝ ነበረ። ገና ሳየው ገና ቤት ሳልገባ በጣም ነጭናጫ ነው። ነገርን ከያዘ አይለቅም። የሚጨቃጨቅ አይነት ነው እና እኔ እንደዚህ አይነት ትዳር ውስጥ መግባት አልፈልግም። ይቅርብኝ በቃ። ለዛሬ ከጠፋ ሌላ ቀን እመለሳለሁ። እና እሷ ብንግባባ አይመስለኝም። ምክንያቱም በተለያየ አትሆንም። አንተ ስግብግብ ነህ። አትሆንም፣ ስግብግብ ነህ። እንዴት ትሆኛለሽ አንቺ ሲጀመር? አይ አትሆንም፣ ስግብግብ ነህ። ያልኩት ብቻ ይሁን ብለሽ የወሸን ሴት እንዴት ነው ከአንቺ ጋር ኧረ ከዚህ ጋር እኔ አንድ ቤት ልኖር አልችልም። ሰውዬ ጭቅጭቁ ራሱ መከራ ነው። ወይኔ ተረጋጉ። ሚዲያ ላይ ያለ ነው እና የሚዲያውን አንተ ከሚዲያ ማትርተቀኝ አባቴ አፍነ ስጨቀጭቀኝ ልትኖር ነው። አትሆንም። እንዴ ስቶፍ ላይ ልጥጪ እንዴ? ዋይጂ አንድ ድል ትሰጠኛለህ ወይስ ልውጣ? በቃ ጨርሰሻል አንቺ ሮብሲ። ሌላ ጊዜ ትመጫለሽ። እሺ ፊራው የምትባለው ሰውዬ ማለት ነው። በዚህ ንጭንጭ ወደፊትም ሚስት አታገኝም እና በቃ ይቅርብ። እዚህ ጋር ያሉት ሴቶች ካላችሁ ማለት ነው አንድ ጥያቄ ከአወራሩና ከሁኔታው ይህ ልጅ ትዳር ቢይዝ የሚሆን አይነት ይመስላችኋል? እስኪ የሚሆን ከሆነ አንዴ አዳምጠኝ። ይቅርታ አንዴ ኦዲየንሱን ላውራ። ይቅርታ በጣም ሞዴሬተር ሚዩት አድርጓታል። ሚዩት አንሳላት። ሞዴሬተር ትንሽ ስሜት ይሆናል። ሞዴሬተራችን ሚዩቱን ይሻረጋል። አጋጣሚ ሰዓቱም ነው። ሞዴሬተር አንድ የሚዩቱን አንሳላት። አንስቶልሻል። አንሳላት። አንሺ ሮብሲ እንትንሽ ሚዩት ተደርገሻል። ታብታብ እያደረጋችሁ ፎሎ እያደረጋችሁ እስቲ ጊፍት ጋላሪ ሞላ እናርጋት። ያዳዳ ልጆች እንግዲህ ትዳር እያገናኘን ነው። ሮብሲ ሚዩቱን አንሺና ወዲ ማውራት ፈልግሽ። እሺ አሁን ከታች ያላችሁ ኦዲየንሶች እስካሁን እየሰማችሁ የነበራችሁ ሴቶች በተለይ ካላችሁ ይሄ ልጅ ካወራሩ ከሁኔታው ጨቅጫቃ ነው የሚመስለው ምናምን የምትሉ ሰዎች ለቤቱ ባለቤት እንደዚህ አናረግም። ካልፈለግሽ የእሱን እንትን ስም ማጥፋታችም እሱም ያንቺን ስም ማጥፋት ማጥፋት እኮ አይደለም። ህግና ደንብ አለ። ሶሪ በጣም ህግና ደንብ ስለማይቻል ሮብስዬ ያለሽን ሰዓት ጨርሰሻል። ሌላ ጊዜ ሌላ አንዴ ተናግሬ ልውጣ። ይቅርታ። እሺ አውሪ። እሺ ሴቶች በእኔ ሀሳብ የምትስማሙ አስወጣልና። ለማንኛውም ወንድሜ ለእኔ አሪፏን አስገባልኝ።
እሺ ሙስሊሞች ካላችሁ እስቲ አረ እንደውም እውነቱን ልንገርህ፣ እኔ ኦርቶዶክስ ነኝ። ይኸው ከአሁኑ ላሳየ ሁኔታዋ በጣም ስላናደደኝ ምላሽ ልሰጣት ነበር የገባሁት። አንተም ስለዋሸ በጣም ይቅርታ። የኦዲንሳችንን አስከፍተብናል። እስካሁን ድረስ ሙስሊም እንደሆንክ እያወቁ ነበር። ሶሪ በጣም አንተም ትሸኛለህ። እንደዚህ መዋሸት ማጭበርበር የተከለከለ ነው። ስርዓትና ሕግ ባለው መሰረት ስለሆነ እኛ ቤት ትዳር የምናገናኘው። ስለዛ ባካችሁ ሁላችሁም ስርዓታችሁን ጠብቃችሁ ብትመጡ የተመረጠ ነው። እናመሰግናለን። ዛሬውን ፕሮግራም ስፖንሰር ያደረገልን አቡሽ ጥበብና የባህል ልብስ ነው። በ0929135045 እየደውላችሁ ሽሮ ሜዳ ዳና የገበያ ማዕከል የሚገኘው 15% ዲስካውንት አለው ዋይጂን ብሎ ለመጣ ሰው። ሁለተኛው ብሬ ደላለው ነው፣ አስገብቻ ነው የነበረው ነው። ብሬ ደላለው በ0935222277 ደውላችሁ ማግኘት ትችላላችሁ። ማስታወቂያ እንዲሰራላችሁ የምትፈልጉ ሰዎች ኢንቦክስ ላይ አውሩኝ። እሺ ታብታብ እያደረግን ሁላችንም ሼር ኮፒ 100 ሺህ እናስገባው። እሺ ፎሎ ያላረጋችሁ ፎሎ እያረጋችሁ ፎሎ እያረጋችሁ። እሺ ሰላም ነው ዋጂ ደህና ነህ? እግዚአብሔር ይመስገን። ትዳር ፈልገሽ ነው የመጣሽው? ተሞክሮ ልንገር አንተም ጋር እንዳይደርስ ማለት ነው። ዳዲ ጋር ከአንድም ሁለቴ ትዳር ያላቸው እጅ ከፍንጅ ተይዟልና ጎበዝ ነህ አንተ። ቪዲዮ ማስበራት ስለ እውነት ነው ምልህ ማለት ነው። ኦኬ አዎ ትዳር እያላቸው ይኸው ትናንትናም ሪፖርት ኮፒ ሊንክ እያደረግን ተወርደዋል ሚስቶቻቸው እንትን እያሉ ማለት ነው። እና ጥሩ ነው፣ በርታ አንተ። በጣም ጥሩ ነው። አይ እኛ ጋር ህገወጥ የሆኑ ሰዎች እድል አንሰጣቸውም። አንፍንፈን እንደ ድርጅት ስለሆነ የምንሰራው ለሰጠሽን እንትን እናመሰግናለን። ግን እንደዚህ አይነት ስህተት እኛ ጋር አይፈጠርም። ባል ሚስት ኖሮት እንትን የሚል ማለት ትዳር እያለው ሌላ ሚስት እኛ ቤት መጥቶ መደረብ አይችልም። ሴትም ሚስት ባል እያላት ውሽማ መያዝ አይችልም። እኛ ጋር እሱ ችግር የለውም። እንደ ደህንነት ነው የምንሰራው። እናመሰግናለን የኔ እናት ለሰጠሽን እንትን ቴንኪው። መልካም እድር ምሽት ይሆናልሽ። እና ደግሞ እንትን ላይ የምገቡ ሰዎች ቴሌግራም ግሩፕ ላይ የምገቡ ሰዎች ማለት ነው ብዙ የሚያጭበረብሩ ወንዶች አሉ። ስለዛ በቲቪ ይጀመራል በቅርቡ ዋይጂ ቲቪ የሚል ፕሮግራም ቲቪ ቻናል እናመጣለን። ፍሪኩዌንሲውን እናስተላልፍላችሁ። ዘነበች አንድ የሚታ ዘፈኑ ቀንሹ። ዘነበች ማስጠንቀቂያ ነው ይሄ። እሺ ቲክቶክ ማነው ቴሌግራም ላይ እንትናችሁ መስፈርታችሁን ጽፋችሁ የሚያዋራችሁ ወንድ ጋር አንዷን ብር ላኪልኝ ምናምን ብሎ ትንሽ ካወሩ በኋላ ብር ላኪልኝ መልስልሻለሁ ምናምን ብሎ ብዙ ብር አስልኳት ይዞባት ዝቅ ብሏል። እና ለዚህ ኃላፊነቱን እኔ አልወስድም። እኔ ግሩፕ ላይ ተጋቡበት ነው እንጂ ያልኩት ተሸወዱበት አላልኩም። ሁላችሁም በጥንቃቄና ጥንቃቄ በተሞላበት ነው። ገባችሁ አይደለ? ይሄንን ነገር ማድረግ ያለባችሁ። ስላወራሽ ማመን የለብሽም። ገብቷችኋል አይደለ? ውጭ ሀገር አረብ የምትኖሩ ሳውዲ የምትኖሩ ምናምን ያላችሁ ሰዎች ተጠንቀቁ። ብር ላኪልኝ ምናምን ከተባላችሁ እንዳትልኩ ለማለት ያክል ነው። እሺ ወደ ቀጣዩዋ ትዳር ፈላጊ እንሄዳለን። ሼር እያደረጋችሁ ሁላችሁ ፎሎ ያላረጋችሁ ፎሎ እያደረጋችሁ እሺ ሰላም ነው? ሰላም ነው አለ። ትዳር ፈልገሽ ነው የመጣሽው? አዎ። ያልሰማችሁ ሰዎች ካላችሁ ደግሜ ልንገራችሁ። እኔ ኃላፊነቱን አልወስድም። በእኔ አካውንት አስመስለው የሚሰሩ ሰዎች አሉ። ቴሌግራም ላይም ሀይ ብሏችሁ ዋይዚ ነኝ ምናምን እንደዚህ ትዳር አመጣልሻለሁ ብር ክፈይ የሚሉ ሊኖሩ ይችላሉ። የእኔ አካውንት ይሄና ይሄ ብቻ ነው። ሁለተኛ ደግሞ የሚያጭበረብራችሁ ሰዎች አሉ። እኔ ብር አልጠይቅም ከማንም ሰው። ብር የሚጠይቃችሁ ሰው ሊኖር ይችላል። ሁለተኛ ደግሞ ከምትገናኙ ሰው ጋር ብር ስጠኝ እንደዚህ ብር አስገቢልኝ ምናምን እመልስልሻለሁ ምናምን ለሚልሽ ኃላፊነቱን እኔ አልወስድም። ገብቷችኋል አይደለ? ስለዛ ነቃ በሉ፣ ነቃ ደንገጥ በሉ፣ እንዳትሸወዱ፣ እንዳትታለሉ። ስለዛ ሁላችሁም ይህንን ጥንቃቄ እያደረጋችሁ ትዳራችሁን ማግኘት ትችላላችሁ። ሌላ በተረፈ ቲክቶክ ላይም ቴሌግራም ላይም ጥንቃቄ እያደረጋችሁ ከምትገናኙ ሰው ጋር በአንዴው አትተማመኑ ለማለት ያክል። እሺ ሰላም ኖታችን። ስምሽም አልበል? ሲፈን።
አቡሽ ጋስት ላክና ላስገባህና ፎሎ አድርጎክ እንትን ይበሉ። አቡሽን አስገባል። አቡሽ ጥበብና እንትን እሺ፣ ሞዴሬተር እሺ። ስምሽን ማናልሽኝ? የኔ እናት ሲፈን። ሲፈን እድሜሽ ስንት ነው? 18 ሲፈንዬ ከ19 ዓመት ጀምሮ ነው እኛ የምንቀበለው ትዳር ለማገናኘት። እዚህ ከ18 ዓመት በታች አንቀበል። እድሜሽ ለአቅመ ትዳርና ለአቅመ ሔዋን መድረስ አለብሽ እና ትምህርትሽን ጠንክረሽ ተማሪ። ከዛ በኋላ ትዳር ይመጣልሻል። እናት አንደሬጅ አጋባ ተብዬ እኔ ኃላፊነቱን አልወስድም። ስለዛ ባካችሁም ቲኔጀሮች፣ እድሜያችሁ አነስ ያላችሁ ሰዎች ባትልኩ የተመረጠ ነው። ያው አቡሽ ማለት ይሄ ነው። ጥበብ ሰላም ዋይቲ፣ እንዴት ነህ አቡሽ? ሰላም ነው እግዚአብሔር ይመስገን። አለሁልሽ። አለን ብራዘር። እዚህ ቁጭ በልና ውስጥ እየገቡ ውስጥ ያሉትን ልብሶች እየገቡ ሚዩት አድርገህ ቁጭ በል። እሺ አባቢ። እየገባችሁ እያያችሁ ውስጥ ያለው ኢንቦክስ ላይ ስልክ ቁጥሩ አለላችሁ። እኔም ስነግራችኋለሁ ስልክ ቁጥሩን እያያችሁ አዋሩት። ለገና እና ለጥምቀት ፏ ማለት ትችላላችሁ በአቡሽ 15% ደግሞ ዲስካውንት አለው። እሺ ዋይጂን ብሎ ለሄደ ሰው። እሺ ሶሊ እንዴት ነሽ? ሶሊያና ሶሊ ወጣለች። አንድ ቁጥር ፎሎ ያላረጋችሁ ፎሎ እያረጋችሁ። እሺ ሰላም ነው? ሰላም እየሰማሽኝ ነው? እኔ እናት ሰላም ነው እያልኩሽ ነው። ተነሳባችሁ። ጥሩ መተን ነበር። ፎሎ ያላረጋችሁ ፎሎ እያረጋችሁ አቡሽ ጥበብን ፎሎ ውስጥ ገብታችሁ እያያችሁ የፈለጋችሁትን ሀበሻ ቀሚስ ሊሆን ይችላል የፈለጋችሁትን እዩና እዘዙት። አሪፍ ፐርሰንት በ15% ዲስካውንት ስላለው ለገናና ለጥምቀት እንዳያመልጣችሁ ይድል። ሁላችሁም ፎሎ እያረጋችሁ ወይም ውስጥ እየገባችሁ እዩት። እሺ ሰላም ነው እህታችን፣ እንዴት ነሽ? ሰላም ፍሬ፣ እንዴት ነሽ? ፍሬ እንዴት ነሽ? እየሰማሽኝ ነው? ይሰማል። ትዳር ፈልገሽ ነው የመጣሽው? ፍሬ ልሸኝሽ፣ አንቺ ትሸኛለሽ። ሀቢባ እንዴት ነሽ? ይባብ ነው ይባብ ማለት ነው። ይባብ ሀፍታይ እንዴት ነሽ? ትዳር ፈልገሽ ነው የመጣሽ? እኔ እናት ኔትወርክ አቡሽ ስፖንሰራችን ነው። አቡሽን ፎሎ እያደረጋችሁ ውስጥ ያሉትን ሀበሻ ቀሚሶችን የመሳሰሉትን ማየት ትችላላችሁ። እሺ ኪያ እንዴት ነሽ? እንዴት ዋልክ? አለን። ትዳር ፈልገሽ ነው የመጣሽው ኪያ? ቪዲዮ አበራሽ ጎሽ። እሺ ትክክለኛ ስምሽ ነው ኪያ? እሺ ኪያ እድሜሽ ስንት ነው ኪያ? 22 ያትረምት ነው ነው? አይ መነጽር ስላልኩ አዲስ አበባ። እምነትሽ ምንድን ነው? ሙስሊም። በጣም ጥሩ። ሜትር ከስንት ነሽ ቁመት? ከ80 መሰለኝ። ከ80 በጣም ረጅም ነው። ከ80 እርግጠኛ ነሽ? ሴት ልጅ ከ80? የእውነት እኔ ተለክቼ አላውቅም።
ማለት ያ እንዴ ከ80 ሴት ልጅ ማለት እኮ የኔ እናት 80 ማለት እኮ በር እኮ ነው። በር ነው የምታውቂው ሴት ልጅ እኮ አይ ረጅም ነኝ። ከ75 ምናምን ብትሆኝ ነው። 80 በጣም ረጅም ነው። መቆም ትችያለሽ ወይ ኪያ? ቁመሽንሽ አይ ቁመትሽን ለማየት ማለት ነው። አይመቸኝም። እሺ ኪሎ ስንት ነሽ? 62 62 እሺ ኪሎ 62 ሱስ አለብሽ ኪያ? የቡና ድንግል ነሽ? አይደለሽ። እንዴት ነው? ረጅም ጊዜ ሆነው? በቅርቡ ነው። ችግር የለውም። እሺ በትርፍ ጊዜሽ ምን ማድረግ ደስ ይልሻል ኪያ? መዝናናት። ምን እያደረግሽ ትዝናኛለሽ? ያው ፊልም በማየት በጣም ጥሩ። እሺ ምን አይነት ባል ነው የምትፈልጊው ኪያ? ሙስሊም ረጅም ጸይም በቃ ግን ጸጉር ያለው መላጣ እንዳይሆን። እሺ ጸጉር ያለው እና እድሜ ከስንት እስከ ስንት ይሆናልሽ? ከ25 እስከ 35 ከ25 እስከ 35 5 እስከ 35 እሺ ሌላ ምን ይሆንልሽ? ቀይ ይሁን ጸይም ይሁን ጥቁር ይሁን? ጸይም በጣም ጥሩ። እሺ ሌላ የምትይው ነገር አለ ለባልሽ? ምን እላለሁ? ምን ዋና ሃይማኖቱ ነው። እድሜ ከ25 እስከ 35 ረጅም የሆናችሁ ሙስሊም የሆናችሁ ጸይም የሆናችሁ ሰዎች ካላችሁ እና ኪያ ማግባት የምፈልጉ አንድ ቁጥር እንትጫኑልኝ አላችሁ። ሞዴሬተር አስገባልኝ። አንድ ቁጥር ሲጫኑ አስገባቸው። አንድ ቁጥር የሚጫኑትን አስገባ። ሙስሊሞችን እሺ። ፎሎ ያላረጋችሁ ሰዎች ፎሎ እያረጋችሁ ፎሎ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። እሺ መሐመድ እንዴት ነው? እንዴት ሰላም ነው? አለ ኪያን ፈልገን የገባው እኔማ ኪያ ስጋ ፈልጌ ነው የገባሁት። ከተመቸኝ እንሄዳለን። እሺ ሙስሊም ነህ? አይታይም? እንዴት ስም አይታይም? አይ የበሌላ ሰው ስልክ ገብተን ብዬ ነው። እድሜ ስንት ነው? 25 እሺ ሜትር ከስንት ነው ቁመት? ከ70 አጠገብ ሬዲዮ ከፍተሃል እንዴ? ትዝ እያለ ነው። ኧረ እንትን ያየ ነበር። እሺ የት ነው የምትኖረው? ከ70 ነው። የት ነው የምትኖረው? መሐመድ ቢሾፍቱ። በጣም ጥሩ። እሺ ኪያ እንዴት ነው? መሐመድ ተመችቶሻል? አይ አልተመቸኝም፣ ግን አዲስ አበባ የሚኖር ሰው ነው የምፈልገው። አልተመቸሽም መሐመድ? አዎ አዲስ አበባ የሚኖር ሰው ነው የምፈልገው። ኦኬ እሺ መሐመድ አልተመቻትም። በቃ መልካም ምሽት ይሁንልህ። እሺ ሌላ አንድ ቁጥር ጻፉ ሙስሊሞች ኪያ ማግባት የምትፈልጉ ሙስሊሞች አንድ ቁጥር ጻፉ። ሼር ኮፒ ሊንክ እያደረግን እሺ። ፎሎ ያላረጋችሁ ፎሎ እያደረጋችሁ። አሁንም መሐመድ ገብቷል። እሺ መሐመድ እንዴት ነህ? መሐመድ አቤት ነው። ሰላም ነው? አማን ነው አለን። ኪያን ፈልገን የገባው? አው ከሆነ
እሺ ቪዲዮ አብራ። ሙራድም ኪያን ፈልገ ነው መሰለኝ የገባው። ቪዲዮ አብሩ። ቀድሞ ቪዲዮ ላበራ ሰው እድል እንሰጠዋለን። የኔ በእናት አዲስ ነው ዋርኒንግ እንትን ብሎኝ የኔ አዲስ ነው የከፈትኩትና ኦኬ መግባት ቪዲዮ ማብራት አዲስ ነው የኔ ቪዲዮ ካላበራ ደግሞ ከባድ ነው። አሁን ደማችን በኔላ አካውንት ወይ ነው ቪዲዮ ካላበራ ስለማይቻል በኔላ አካውንት ነው። አንተ ቤሽ ሙራድ ኪያን ፈልገን የገባው እሺ ቪዲዮ አብራ። ቪዲዮ አብራሽ ሙራድ እየሰማኸኝ ነው? እሺ ሰላም ነው? ሰላም የዛሬውን ፕሮግራም ስፖንሰር ያደረገልን አቡሽ ጥበብ እና የባህል ልብስ ነው። በ0929135045 እየደወላችሁ ሽሮ ሜዳ ዳና የገበያ ማዕከል ነው የሚገኘው። ሁለተኛው ብሬ ደላለው በ0935222277 ላይ ደውላችሁ ብሬ ደላለው ማግኘት ትችላላችሁ። እሺ ሰላም ነው? ዘነበች ምን ሆና ነው ግን? ማስታወቂያ እንዲሰራላችሁ የምትፈልጉ ሰዎች ኢንቦክስ ላይ አዋሩኝ። እሺ እና ደግሞ የፀጉር ማስታወቂያ ሰርቻለሁ፣ ገብታችሁ እዩት። ለፀጉራችሁ ምናምን እዘዟት፣ አሪፍ ልጅ ናት። እሺ ሰሙ እንዴት ነሽ? ደህና ነኝ። እንዴት ነው? ሰሙዬ ሰላም ነው? አላህ እግዚአብሔር ይመስገን። እሺ ትክክለኛ ስምሽ ማን ነው? ስመኝ እሺ ስመኝ ጃኒ፣ የጃኒ ስም ማለት ነው። ጃኒን ታውቂያታለሽ? አውቃታለሁ። ሞክሼ ደግሞ እኮ መጥቼ ነበር ባለፈው አንተ ጋር። ኦኬ አስታወስኩሽ። እሺ እድሜሽ ስንት ነው ስመኝ? 27 የት ነው የምትኖር? አዲስ አበባ። ተማሪ ነሽ? ሰራተኛ ነሽ ወይስ ስራ የለሽ? አለኝ፣ ትንሽም ብትሆን እሰራለሁ። ኦኬ ስራለሽ፣ በጣም ጥሩ። ሜትር ከስንት ነሽ ቁመት? ከ60 ኪሎሽስ? 58 እሺ እምነትሽ ምንድን ነው ስመኝ? ኦርቶዶክስ። እሺ ሱስ አለብሽ እንዴ ስመኝ? አይ የለብኝም። የለም። ድንግል ነሽ? አይደለም። በትርፍ ጊዜሽ ምን ማድረግ ነው ደስ የሚልሽ? ኳስ ማየት ደስ ይለኛል። ኳስ የማን ደጋፊ ነሽ? ቼልሲ ተቃራኒክ ነኝ። ቼልሲውን ነው የምትደግፊው? አዎ። ማን ይመችሻል ከቼልሲ? ጀምስ በጣም ይመቸኛል። ጀምስ ተመችሻለች? ደስ ይላል። እሺ ስመኝ ምን አይነት ባል ነው የምትፈልጊው? ያው ጥሩ ስነ ምግባር ያለው ሰው አክባሪ እና ውሸታም ያልሆነ። ስነ ምግባር ያለው። ትዕግስት ትሉኛላችሁ። እስቲ በትዕግስት የሆነ ነገር እስቲ ስሩልኝ። በትዕግስት የሆነ ቪዲዮ ሰርታችሁ እስቲ ወይ ኤዲት ስሩ፣ ትዕግስቴን የሚገልጽ። እውነቴን እኮ ነው ማርያም። እሺ ስነ ምግባር ያለው። እድሜስ? ውሸታም ያልሆነ ያው ስነ ምግባር ውስጥ ይጠቃልላል። ውሸታም ምናምን የሚለው ሌላ
በቃ አጭር ቦርጫማ ይሁን አጭር ቦርጫማ ይሁን ቀይ ይሁን በቃ ቀይ አትወጂም? አይ ጸየም ይሻለኛል። ልክ እንደኔ ማለት ነው። አንተ አጭር ነህ። አይ ከለሬን ነው ያልኩሽ። አዎ ይሁን። አጭር ነህ አላለችኝ። እሺ ታውቂኛለሽ እንዴ? ስመኝ አይ ቪዲዮ ከነቼ ነው። ቪዲዮ ላይ እኮ አጭር መስዬ ስለምታይ ነው እንጂ ሜትር ከ85 ነኝ። ጥሩስ ይሁን። ቦርጭ የለኝም። ቪዲዮ ላይ ቦርጭ አለኝ? አይ ቦርጭ የለም። ትንሽ ስፖርት ብትሰራ ደግሞ ጥሩ ነው። ኦኬ እሰራለሁ። እሺ ስመኝ። እሺ እድሜ ከስንት እስከ ስንት አልሽኝ? እስከ 32 ይሁን። እስከ 30 ከስንት ጀምሮ? ማለት ከ29 እስከ 32 ከ29 እስከ 32 ኦኬ። ከ29 እስከ 32 ነው። የራሱ ስራ ያለው ቢኖረው ስራ ይኖረው ከተገኘ ከሀገር ውጭ ቢሆን ደግሞ ጥሩ ነበር። ከሀገር ውጭ አይገኝልሽም ስመኝ። ዝም ብለሽ እዚህ ያለውን ብታገቢ ይሻልሻል። አይ ሞክር፣ ችግር የለብኝም እኔ። እሺ ከሀገር ውጭ ካላችሁም እዚህ ሀገርም ካላችሁ ስመኝ ማግባት የምትፈልጉ ሰዎች አንድ ቁጥር ጻፉ፣ ሞዴሬተር አስገባልን። ስነ ምግባር ያላችሁ አጭር ቦርጫም አትፈልግም፣ ጸይም፣ እድሜ ከ29 እስከ 32 ካላችሁ አንድ ቁጥር ጻፉ። በትዳር የመህጎች ይከበራሉ። ብዙ ነገሮች ትዳር የተባረከ ነገር ነው። እሺ ሁላችሁም አሉ። እሺ አራርሳ እንዴት ነው? ቪዲዮ አብራና አራርሳ እስከዛ ድረስ ስመኝን ተዋወቃት። መጣሁኝ። እንዴት ነህ? ሰላም ነው። ሰላም ነው አለሁ፣ እግዚአብሔር ይመስገን። ሳሚ ደህና ነው? እንዴት ነው? አለ ሰላም። አይሰማም? ይሰማል። ሰላም ነው። ሰላም ብያለሁ ሁላችሁም። አለ ኔትወርክ መሰለኝ ይሆናል። ስማኝ። እንዴት ነህ? ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም? ሰላም ነው፣ እግዚአብሔር ይመስገን። ዋጂ የት ሄዶ ነው? እሺ እንዴት ናችሁ? ሰላም ናችሁ? ማን ነው? አለን። ስመኝ ማንን አዋራሽ? እኔ እስክመጣ ድረስ ማን ተመቸሽ? ከሁለቱ ስመኝ ወይ ያየው ነው። ቆይ እስቲ ማን ተመቸሽ? እየመረጥሽ ነው? እሺ እየጠየቅሻቸው እድሜያቸውን ጠይቂ፣ ስራቸውን፣ የት እንደሚኖሩ ከአራርሳ ጀምረሽ፣ አራርሳ ስለሆኑ ቀድሞ ቪዲዮ አበረው ከሱ ጀምረሽ ጠይቂ። እሺ አራርሳ የት ነው የምትኖረው? እኔ ደብረ ዘይት። ስራ ሳለክ አንዳንዴ ከአዲስ አበባ እያመጣሁ እሸጣለሁ ከመርካቶ ንኮስሙ ማለት ቋሚ ስራ አለ። ቋሚ ስራ። እድሜ ስንት ነው? 29 ወደ ሳሚ ደግሞ ሂጂ ከጨረሽ። አይ እዚህ ጋር ይብቃኝ። ሳሚ አራርሳ ተመቸሽ? አይ ሌላም ካለ አማራጭ አምጣው፣ ግን ሳሚ ይቅር፣ አልወደድኩትም። እሺ ሳሚ ባላፎስት። እሺ አመሰግናለሁ። ኧረ ችግር የለም። እሺ ብራዘሪ። እሺ ወንድሜ እናመሰግናለን አክብረን ስለገባ ሳሚ። እሺ አባ። እሺ ምን ነው? አይ በእናንተ አይደለም ሌላ ነገር ነው ያሰገኝ። እሺ አማራጭ ያዝ እስቲ። እሺ ዳዊት እንዴት ነህ?
ዳዊት ወጣ። ቀይ አማራጭ ነው። የለሽም ስመኝዬ። አራርሳ የሚመችሽ ከሆነ አራርሳን ይዘሽ ሂጂ፣ ካልሆነ ደግሞ በቃ ሁለት ምንም ማድረግ አንችልም። ሌላ ጊዜ ትመጫለሽ። በቃ አይ አዲስ ሁሉም አበባ ነገር ያው ቢሆን በፍላጎት ነው የሚሆነው። አይ እስቲ ቆይ አራርሳ አይሆንም? አዲስ አበባ አይኖርም። በፍላጎት ነው የሚሆነው። አዲስ አበባ እኮ ነው በቃ። ወሬ እኮ አዲስ አበባ እኮ ደብረ ዘይት ልደርስ እኮ ትንሽ ነው የቀራት የኔ እናት። ስማ ቃለሁ እና ምን ሆነሽ ነው? ተይኝ። ታስገድዳል። አይ ያስገድዳል። ምናልባት በቃ ካልተመቸሽ እዚህ ጋር እሺ፣ ሀሳባችን ማች ሳረግ ነው። እርሳዬ እናመሰግናለን ስለገባ። እኔም ልታወርደኝ ነው። እሺ አራርሳን፣ እሺ ማግባት የምትፈልጊ ሴት ካለሽ አንድ ቁጥር ጻፊ። እሺ አራርሳ በዚህ እኮ በትንሹ እኮ ስንት ቀን መጣሁ። አንተ ጠማማ ድል ነው ያለኝ። ለዛ ነው መሰለኝ። አይ ዛሬ እስቲ እንሞክራለን ወንድሜ፣ አይዞህ በርታ። ትዕግስት አለች። እስቲ ትዕግስት እናስገባት። ክርስቲያን ተስፋ አይቆርጥም። አይቆርጥም። ኧረ ወንድ ልጅ ሲጀመር በባህሪው ተስፋ መቁረጥ የለበትም። ወንድ ልጅ አይደለ እንዴ? በርታ በርጠንቅ። ትዕግስት እንዴት ነሽ? ትዕግስት አቤት። አራርሳን ፈልገሽ ነው የገባሽው? ኦኬ። እሺ ትዕግስት የቪዲዮ አብሪ። እስከዛ ድረስ እኔ ማስታወቂያ ላወራ እስክታበሪ ድረስ። የዛሬውን ፕሮግራም ስፖንሰር ያደረገኝ አቡሽ ጥበብና የባህል ልብስ ነው። በ0929135045 እየደወላችሁ ሽሮ ሜዳ ዳነ የገበያ ማዕከል የሚገኘው 15% ዲስካውንት አለ። ሁለተኛ ብሬ ደላላውን በ09352277 ላይ ደውላችሁ ብሬ ደላላው ማግኘት ትችላላችሁ። እሺ ትዕግስትዬ ቪዲዮ አብሪ። ቲጂ ትዕግስት አበራሽ። እሰይ የኔ እናት። እሺ ትዕግስትዬ አራርሳ ትዕግስት አንተን ፈልጋ ነው የገባችው እና እስቲ ጠይቃት። ማወቅ የምፈልገውን ነገር ቶሎ ቶሎ ብለህ ጠይቃት እና እንግዲህ እስቲ ዛሬ እድልህን እስቲ እናያለን። አይሰማም? ሚዩቱን አንሳ አራርሳ። እንዴት ነሽ? አይሰማም? አይሰማም? እየሰማችን ትዕግስት እየሰማች ነው። ትዕግስታችንን አትጨርሺው። ትዕግስት እያወራች እኮ አይደለም። ትዕግስት አይሰማም? እሺ አራርሳ እያዋራሽ ነው። አራርሳ አዋራት። አሁን ትዕግስት እንዴት ነሽ? አይሰማም? አይ ያፍራ መሰለኝ። ምን ሆነሽ ነው ትዕግስት? ምን ሆነሽ ነው? ይሰማል። ሰላም ነው? ሰላም አለው። እንዴት ነሽ? የት ነው የምትኖሪው? ይሰማኛል። የት ነው የምትኖሪው? ይሰማል። የት ነው የምትኖሪው? የት ነው የምትኖሪው? የት ነው የምትኖሪው? የት የምትኖሪው? እድልህ የተመታ ነው አራርሳ። በስመ አብ አንዷ ሴት ገባች ተብሎ ትገግምብህ። ኔትወርክ እንደዚህ። የት ነው የምትኖሪው? ትዕግስት የት ነው የምትኖሪው? ትዕግስት ትቅርብህ። እውነት እንደ ሀሳብ አንድ ቁጥር ጻፍ። ምን ኔትወርክ ይዟት ነው ምንድን ነው? አይ ኔትወርክ ብቻ አይመስለኝም፣ ሴጣን ይዟት ነው የሚመስለው። ትዕግስትን ማግባት የምፈልጉ አንድ ቁጥር ጻፍ። ሞሬ ተራስገባልኝ። ትዕግስትን ማነው አይምን አራርሳ ማግባት የምፈልጉ ሰዎች አንድ ቁጥር ጻፉ። የዛሬውን ፕሮግራም ስፖንሰር ያደረገን አቡሽ ጥበብና የባህል ልብስ ነው። በ0929135045 እየደወላችሁ ሽሮ ሜዳ ዳነ የገበያ ማዕከል ነው የሚገኝ 15% ዲስካውንት አለው። እሺ አንድ ቁጥር ጻፉ። አራርሳ ማግባት የምፈልጉ ወይ ተአምር። ፎሎ ያላረጋችሁ ፎሎ እያደረጋችሁ እሺ፣ ሁላችንም ፎሎ እናድርግ።
ፎሎ እያደረጋችሁላችሁ። እሺ እናቴ ውስጤ ናት እና መሲ አራርሳን ፈልጋችሁ ነው የገባችሁት? መሲ መሲ ያንተ ልጅ እድል ያንተ እድል ይለያል። መሲ መሰረት እናቴ ውስጤ ናት። አንድ ቁጥር ጻፉ። አንድ ቁጥር ጻፉ። አራሳ ማግባት የምትፈልጉ አንድ ቁጥር አንድ ቁጥር አራርሳ ማግባት የምትፈልጉ ሴቶች አንድ ቁጥር ጻፉ። ይህ ልጅ እውነት በወንደ ላጤነት ምርር ብሎታል። በእናታቸው አግቡት። እኛ ቤት በጣም ብዙ ጊዜ የሚመላለሰው ግን ሊሳካለት አልቻለም። ዛሬ ፈጣሪ ብሎት ከተሳካለት እንግዲህ ስለቱን የሚያስገባን ይመስለኝ። እሺ ሜሪ እንዴት ነሽ? መሪ እያልኩ ሜሪ እና መቅደስ ቀድሞ ቪዲዮ ላበራ ሰው አራርሳን ሸልመዋለሁ። ሜሪ ሰላም ነው አለን። መቅደስዬ እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ሁሉ ሰላም። የኔ እናት ሜሪ አራርሳን ፈልገሽ ነው የገባሽው? አዎ ልጁ በጣም ቆንጆ። ኦ በጣም ደስ ይላል መቅደስዬ። እሺ አሁን ቪዲዮ አብሪና ተዋወቂው። እሺ አባቴ። እሺ እኔ እናት እሰይ ቆፍጠን ያለች በቃ ነቃ ያለች ሴት እንዴት ደስ ይለኛል። አቤት ቶሎ በቃ መቅደስዬ ቪዲዮ አብሪና እስቲ በእናትሽ ለእኔ ስትይ እሺ ላኩ። ፎሎ እያደረጋችሁ ሁላችሁም ታብታብ እያደረጋችሁ ፎሎ እያደረጋችሁ ወጣች። እውነት እድልህ ማለት ነው። ማሂታ እና ሜሮን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አራርሳ ጸበል መውሰድ አለብህ፣ ገዳም ሂደህ መምጣት አለብህ እንጂ ይሄ ዝም ብሎ አይመስለኝም። አራርሳ ስለገባህ እናመሰግናለን። ይመችህ። ሌላ ጊዜ መጣ እንትን ብለህ ና። እሺ ከፈጣሪ ጋር ሳይኖርብህ አይቀርም እንጂ ይሄ ልክ አይመስለኝም። አራርሳ እንዴ ታሪክ እኮ ነው። እሺ ሜሪ እንዴት ነሽ? ሜሮን እቺ ደግሞ የማናት ዥልጥ መጀለጥ ነበረ። ፎሎ ያላረጋችሁ ፎሎ እያደረጋችሁ የዛሬውን ፕሮግራም ስፖንሰር ያደረገልን አቡሽ ጥበብና የባህል ልብስ ነው። በ0929 135045 የደወላችሁ ሮሜዳ ዳነ የገበያ ማዕከል ላይ የሚገኙ 15% ዲስካውንት አለ። እሺ ሰላም ነው እህታችን፣ እንዴት ነሽ? የአርሰናል ደጋፊ ነሽ? እንኳን ደህና መጣሽ። ሰላም ሚዩቱን አንሺው። ሰላም 1 2 3 4 5 ቻው። ፎሎ ያላረጋችሁ ፎሎ እያደረጋችሁ እሺ። እሺ ሰላም ነው? ሰላም ነው አለ። እኔ እና ትዳር ፈልገሽ ነው የመጣሽው? አይደለም፣ የሆነ ነገር ላስቸግርህ ነበር ፈቃደኛ ከሆንክ። ምን ነበር የኔ እናት? ፎሎውን እንደማታደራርግ አውቃለሁ፣ ግን የሆነ አዲስ ቢዝነስ ጀመርኩኝና ቢያንስ ትንሽ ሰው ፎሎ ቢያደርገኝ ፈቃደኛ ከሆኑ ያርጉ። አይ ሞዴሬተር መልስ አስገባት። ፓክ ማድረግ የሚፈልጉ ከሆኑ ያርጓት።
ለስራ ስለሆነ ፎሎ አርጓት። ፎሎ ማድረግ የምትፈልጉ ሰዎች፣ ማበረታታት የምትፈልጉ ሰዎች ፎሎ አርጓትና ኢንቦክስ ላይ በቃ ውስጥ ገብታችሁ እንትን በሏት። ፎሎ ማድረግ የምትፈልጉ ሰዎች እሺ። ማድረግ ካልፈለጋችሁ ችግር የለውም አላስገድዳችሁም። ግን እንድትሰራ የምትፈልጉ ሰዎች ካላችሁ ግን ፎሎ አርጓት። 100 ሰው ቢያንስ ካደረጋት 200 ሰው ካደረጋት ቢያንስ የሆነ ነገር በጣም አመሰግናለሁ። ችግር የለውም። እኔ ፎሎ አላደራረግም ግን ለስራ ነው ስላልሽኝ እንግዲህ ስራ ነው ገብቶሻል። አሁን ለስራ እዛ ልተባበርሽ ብዬ ነው እንጂ ሌላ ሰዎች አሁን ይህንን አይታችሁ ፎሎ አስደርገን እንዳትሉ እሺ። መረዳት ያለባችሁ ነገር እኔንም መረዳት አለባችሁ፣ እሷን ብቻ አይደለም እሺ። ተለበሉ እንዳያወጣኝ እባካችሁ። ቶሎ ብላችሁ ፎሎ አርጓት። ሞዴሬተሩ ቁጡ ነው፣ ቆሎ ነው የሚቆጣው። የድርጅቱ ባለቤት ልጅ ነው ሞዴሬተሩ። የዚህ የዋይጂ ትዳር አገናኝ ዋይጂ እኔ ነው የምመስላችሁ? እኔ ዋይጂ አይደለም፣ የድርጅቱ ስም ነው። እሺ ፎሎ አርጓት ሁላችሁም። 500 አስገቡኝ በአንድ ጊዜ ከዛ ይበቃኛል። አይ እንደዛ እንኳን የምጠብቅሽ አይመስለኝም። ወይኔ ላግ 300 ይግባልሽና ፎሎ አርጓት። አንዴ 300 ትግባና እንትን እንበላት። ቶሎ በል ጎሽ። ፍልው አርጓትና ወደ ስራችን እንሂድ። በቃ ይበቃሻል። እሺ ችግር የለውም። እሺ ለዲስ ሁላችንም ሼር ኮፒ ሊንክ እያደረገን እሺ። የዛሬውን ፕሮግራም ስፖንሰር ያደረገልን አቡሽ ጥበብና የባህል ልብስ ነው። በ0929135045 እየደወላችሁ ሽሮ ሜዳ ዳኔ የገበያ ማዕከል ሊዳችሁ ማዘዝ ትችላላችሁ። 15% ዲስካውንት አለ ዋይጂን ብሎ ለሄደ ሰው። እሺ እኔ እናት እንዴት ነሽ? አለሁ እግዚአብሔር ይመስገን። ትዳር ፈልገሽ ነው የመጣሽው? አይ እኔን አንተን ፈልጌ ነው እኮ። እኔን ለምን ፈልገሽኝ ነው? ለትዳር ነው? አዎ ኦኬ እሺ ይቻላል። እኔ እናት እኔ ሲንግል ነኝ። እስቲ ቪዲዮ አብሪና እንተዋወቅ። ቪዲዮ መብራት የለም። የት ነው የምትኖሪው? እሺ መቀሌ። እኔ አዲስ አበባ ነው። አዲስ አበባ ትመጫለሽ? ችግር የለውም ከተስማማን። በቃ እሺ ኢንቦክስ ላይ አዋሪኝ። እሺ ሃይ በይኝ፣ አወራሻለሁ። እሺ ሶሊ የስ ፓፓ ሶሊ እንዴት ነሽ? ሶሊ ሰላም እንዴት ነህ? አለን። ትዳር ፈልገሽ ነው የመጣሽው? እሺ ቪዲዮ አብሪ ሶሊ። አዎ ፈልጌ ነው። እሺ ቪዲዮ አብሪ። እሺ ከመብራት ላብራ። ቶሎ ሼር እያደረግን ሁላችንም ፎሎ ያላረጋችሁ ፎሎ እያደረጋችሁ ሼር ኮፒ ሊንክ ማድረግን ሁላችሁም ታብታ የምታደርጉ ሰዎች፣ አበባ የምትሰጡኝ ሰዎች እውነት ከልብ አመሰግናችኋለሁ። ትልቅ ሰዎች እግዚአብሔር ይስጣችሁ። ሶልዬ ቶሎ በይ የኔ እናት። ቴንክ ዩ በጣም እሺ። ጊፍት የምትሰጡኝ ሰዎች ቴንክ ዩ። የዛሬውን ፕሮግራም እንግዲህ ስፖንሰር ያደረገልን አቡሽ ጥበብና የባህል ባይዘዊ አቡሽ ጋር ሂዱ። ነበርና ካሜራው አልመጣለኝ ምን እንደሆነ አላውቅም። እሺ ያው ልኬልሻለሁ። አቡሽ ጋር አሌክስ የኔ አባት አሌክስ እኮ ማርያምንም ይለያል እኮ እያያችሁት ነው አይደል? በቃ ልፍ ሲል ካገኘኝ አሌክስ የኔ አባት ይመችሽ፣ ብራዘሪ ምችት ይበልሽ ባለሽበት። ወደፊት አንበሳ አንበሳውን ባናቱ እንደሚለቅብኝ ተስፋ ማድረግበት ሰው ቢኖር አሌክስ። አቡሽ ጋር ሂዱ። እውነት ነው የምላችሁ ስልሽ ማስታወቂያ ስለሆነ ሳይሆን በጣም ጽድት ያለ እቃ ነው የሚሰራው እና ለገና ለጥምቀት ለሚስትሽ ባል ለሚስቱ
ለጥምቀት ያልገዛ ከሆነ ካልገዛ ዋጋ የለውም። ማርያምን ነው የምላችሁ፣ ዋጋ የለውም። ስለዛ ሁላችሁም እየሄዳችሁ ጆንዬ ቴንኪው እየሄዳችሁ ለሚስቶቻችሁ እስቲ በእናታችሁ ግዙላቸው። እስቲ በእናታችሁ ወንዶች እየሰማችሁ ከሆነ እኔ ሰዎች ደግሞ ለእናታችሁ እስቲ እናታችሁን እስቲ ለገና እስቲ ፎ አርጓት እስቲ ነጭ በነጭ አስለብሳችሁ አስደስቷት እስቲ ማርያምን ዘና ትበል እስቲ አስደስቷት እስቲ። አቡሽ ጋር ሂዱ ማርያም በተመጣጣኝ ዋጋ ዋይጂ ብላችሁ ከሄዳችሁ የምር ዲስካውንት ያደርግላችኋል፣ ይንከባከባችኋል፣ በደንብ አድርጎ አሪፍ አድርጎ ይሰራላችኋል። እንትን መሄድ የምችሉ ሰዎች አዲስ አበባ ያላችሁ ሰዎች ሂዱ፣ ካልሆነ ደግሞ እዘዙት። ዱባይም ያለ ሰው የትም ሀገር ያላችሁ ሰዎች ማዘዝ ትችላላችሁ። እሺ እሺ። ምህረት እንዴት ነሽ? ምህረት ትዳር ፈልገሽ ነው የመጣሽው? እሺ ቪዲዮ አብሪ። እሺ ላክልኝ። እሺ ፎሎወርሽ ትንሽ ነኝ እናቴ፣ አንቺ ፎሎወርሽ ትልቅ ሲሆን እሺ 1000 ስጋቢ አሁን ይገዛለሁ። ለማዘር እገዛላታለሁ ለበዓል ለጥምቀትና ለገና ከአቡሽ ነው የምገዛው። እንግዲህ ኦቬስ ግልጽ ነው። ስለዚህ ሁላችሁም ለገናና ለጥምቀት ማዘሮቻችሁ ፏ፣ ሚስት ያላችሁ ሚስታችሁን አስደስቷት፣ ለእህቶቻችሁ ምናምን ፏ በቃ በሉ፣ ለራሳችሁ ፏ በሉ። በቃ ገብቷችኋል አይደለ? ገናና ጥምቀት ፏ ፈሽ ማለት አለባችሁ። በማን በአቡሽ ጥበብና የባህል ስልክ ቁጥሩ ነው ከታች እየጻፈላችሁ ነው፣ መደወል ነው። ፎሎ አድርጋችሁት ውስጥም ገብታችሁ ማዘዝ ነው። ውጭ ሀገርም ድረስ ይልካል። እሺ እንዳታስቡ። ውጭ ሀገር ሳውዲ፣ ሊባኖስ፣ ዱባይ ላላችሁ ሰዎች ማርቲ እንዴት ነሽ? አለሁ ደህና ነኝ። እንዴት ነህ? ትዳር ፈልገሽ ነው የመጣችው? ያቡዬ የኔ አባት እንዴት ነሽ? ብራዘር ፒስ ነው? ጠፍተሻል። ማርቲ ትዳር ፈልገሽ ነው የመጣሽው? ትዳር ፈልገሽ ነው የመጣሽው? እሺ ቪዲዮ አብሪ፣ ቪዲዮ አብሪ። ቪዲዮ እኔ ጋር የለም። የት ሄደ? ነው ላኩልሽ። መጣ ምን የሚለው ልንጋ ካሜራ የካሜራ ምልክት አለች እንደዚህ ቦክስ ነገር፣ ከዛ እሷ ላይ ኤክስ እንደዚህ የተደረገባትን እሷን ነኪያት ትበራለች። እዛ እሷን ስትነኪያት ፊትሽ ሲታይሽ ሴቭ የሚለውን ደግሞ ሴቭ ትይዋለሽ። ማርቲ ሰይ የኔ ቆንጆ እንዴት ነሽ? ደህና ነሽ? ማርቲ እድሜሽ ስንት ነው? እድሜሽ ስንት ነው? 19 19 ተልፈሻል። 18 ብትይ ኑሮ ላስወጣሽ ነበር ማርቲ፣ ስለማይቻል ማለት ነው፣ ህጉ ስለማይፈቅድልን። እሺ ማርቲ የት ነው የምትኖሪው? ምን ያዛት በእናታችሁ ማርቲ፣ ማርቲ ፎሎ ያላረጋችሁ ፎሎ እያደረጋችሁ እሺ። 100 ሺህ ስንገባ እንግዲህ ሰርፕራይዝ አለ። ከባድ የሆነች ሰርፕራይዝ ነው ያለችው። ያራዳ ልጆች 100 ላይ ስንገባ በስመ አብ ለየት ባለ መልኩ ነው የምንመጣው። በቃ ሜሪዬ እንዴት ነሽ? ሜሪ ፍቅር፣ ሜሪ ሜሮን 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 ደግሞ ትስቃለች። ድምፅሽ የማይሰማኝ ነው ይመስልሽ? ደነዝ ነው የምመስላችሁ? እኔ ደነዝ አይደለሁም፣ ዶማ ነኝ። ወንድ ነዋ። ኦኬ እንደዚያ ዥልት ሰዎች አሉ እንግዲህ
እናልፋቸዋለን። እሺ እንዴት ነሽ? ሰላም ነው? ትዳር ፈልገሽ ነው የመጣሽው? ማነጸር አድርጌም ዛሬ ትዳር ፈልገሽ ነው የመጣሽው? ትዳር ፈልገሽ ነው የመጣሽው? ማርቲ ቪዲዮ አብሪ። ካሜራ ላክልኝ። እሺ ማርቲ ያው ላኩት። እሺ ማርቲ እድሜ ላይ ነው የቆምነው። እድሜ 19 ብለሽኛል። እድሜ 19 ብለሽኛል። እድሜ 19። እምነትሽ ምንድን ነው? አዎ ብያለሁ። እምነትሽ ምንድን ነው? ኦርቶዶክስ። 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 የት ነው የምትኖሪው? ኦርቶዶክስ አዲስ አበባ። አዲስ አበባ። ተማሪ ነሽ ሰራተኛ? ተማሪ ነኝ። ተማሪ። ስንተኛ ክፍል? 12። 12 እያጠናሽ ነው በደንብ? አዎ። ኦኬ እሺ ማርቲ ሱስ አለብሽ እንዴ? ቡና ሊሆን ይችላል የመሳሰሉት? የለብኝም። የለም። ድንግል ነሽ ማርቲ? አዎ። አንደሬጅ ናት መሰለኝ አይደለ? የምር 19 ዓመትሽ ነው ግን ማርቲ? አዎ እንደውም 19 የሚሞላኝ ገና ሰኔ 29 ነው። ኦኬ እንደዛ ከሆንሽ 18 ነሽ ማለት ነው። ስለዛ ማርቲ አንደሬጅ አናስተናግድም እሺ፣ በህግ ስለሚያስቀጣኝ ነው። እኔ 19 ዓመቴ ነው እንዴ? በግድ እድሜ? አይ አንደሬጅ አናስተናግድም ማርቲ። እኔ እንድታሰር ትፈልጊያለሽ? እሺ እሺ። ስለዛ ተኝ፣ ትምህርትሽን በደንብ አጥኑ። ተኝ፣ እግርሽን ለጠብ ብለሽ ለጥ። ትዳር ምንም ያደርግልሽ ማርቲ። እሺ በዚህ እድሜያችሁ በዚህ እድሜ እኔ እናት ኳስ ነበር ስዥላልጥ ነበር፣ ስላፋ ነበር። ትዳር ምንም ያደርግላችሁም ቲኔጀሮች ምናምን። ከ18 ዓመት በታች የሚል ብዬ እንደውም እጽፍበታለሁ ከታች። በ18 ዓመትሽ ትዳር ምን ያደርግልሻል? ድሮ ራሱ የተጋቡት ይቆጫቸዋል። አሁን እሺ ሰላም ነው? አትሳደብ ብሎ መች ተሳደብኩ? እሺ ይቅርታ ከተሳደብኩ። ዋይጂ ግሬት ወዬ እናቴ በአንቺ ነው ማማሬ። ቪዲዮ አብሪ። የዛሬውን ፕሮግራም ስፖንሰር ያደረገን አቡሽ ጥበብ ነው። አቡሽ ጥበብን በ09 29 13 አይደለም በ09 29 13 50 45 እየደወላችሁ ሮሜዳ ዳና የገበያ ማዕከል ነው የሚገኘው፣ ማግኘት ትችላላችሁ። እሺ 15% ዲስካውንት አለው። አዲስ አበባ ማየቱን ተወኝ። እሺ ሰላም ነው የኔ እናት? ሰላም ሰላም፣ እንዴት ነህ? ትዳር ፈልገሽ የመጣሽው? እሺ ቪዲዮ አብሪ። ቪዲዮ
ቤቲ እንዴት ነሽ?